ሄርሜላ ሲያማትም ይኸውልህ ሲከፋትም ከጎኑ አልነበርክም ላልከኝ ኃላፊነት ነው ለእናንተ ሰጥቼ እኔ ስራ ስለመሆን ነው እንጂ እኔም እኮ ስራ አለብኝ እኔም እህት አለኝ ቢያንስ ነገሮችን ለማስተካከል መሞከር አለብኝ ወደ ሌላ ነገር አታርገው ይኸውልህ አሁን እኮ እያልኩ ያለሁት እንድንጨቃጨቅበት አይደለም ሌላ ነገር አንተ እንድትጨቃጨቅ አንተ በጭቅጭቅ ነው የጀመርከው ሚኪ ምን ሆናችኋል እኔ እንደ ወንድም አስቤ እንጂ ግድ ኖሮብኝ አይደለም ከነሱ ጋር መሆኑ እኔ ለወንድሜም ለሄርሜላም ለሁለቱም አላስብም አንተ ታስባለህ ቆይ አስረዳሽ ማርቲ ላስረዳው ነኝ ገብቶሻል እኔ አልቻልኩም በቃ አንተ የምታረገው ነገር አስተካክል በቃ እስኪ በቃ እኔ አልቻልኩም ምክንያቱም ለነሱ ማስብ ሰው አይደለም ለነሱ ወንድም አይደለም በቃ እስኪ አንተ አድርግና አሳየኝ ሲጀመር እህቱም አለች አይደል ቡዜም አለች አይደል እሺ እህቱን ውቀሳታ ሄደ ለምን አጠገቡ አልነበርሽም አብርሃም እንደዚህ ሲሆን ባላት እህቱ የስጋ እህቱ አለች ሁለታችሁ መረዳዳት መተጋገዝና እሷን ማዳን አብርሃምን ማዳን ነው አይደል እዚህ ጋር ያለብን ሁላችንም እኮ በዚህ ሰዓት ተጨንቀናል ተከፍተናል ግን ከኛ በስተቀራውን ሄርሜላ አብርሃም ከጎኑ አይደለም ማን ነው ከኛ ጋር ያላት እኔ ብቻዬን ምንም ነገር ማድረግ እንደማልችል ደካማ እንደሆንኩ ታውቃላችሁ አይደል ግን ሁለታችሁ እንደዚህ ከሆናችሁ ማን ነው እኔን አግዞኝ አብርሃምን ወደ ጤንነቱ መልሰን ከሄርሜላ ጋር ማድረግ የምንችለው በምን አይነት መንገድ ነው ሰላም የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ እኔ ያለው እግዚአብሔር ይመስገን በያላችሁ በሰላማችሁ ብዝት ይበልልኝ ሰሞኑን እየተፈጠረ ያለውን ነገር ያው ታውቃላችሁ አንዳንድ ነገሮችን አቤላን ማውራት ፈልጋለኝ ላወራው የፈለኩት በምንድነው በአብርሃም ዙሪያና በሄርሜላ ጉዳይ ነው እና ከዚህ በፊት አብርሃም አሁን ያለበትን ሁኔታ ያውቃል አቤል እንደማውቀው ከሆነ ጓደኛውም ነው እንደምታውቁትም ጓደኛው እንደሆነ ታውቃላችሁና አብርሃም እንደዛ አይነት ችግር ውስጥ ሆኖ ያለበት ነገርም ደግሞ በጣም የሚያስጠላና የሚደብር ነገር ውስጥ ነው ያለው ይመስለኛል ልጁም ከራሱ ጋር አይደለም ጤነኛ አይደለም ግን እንደዚህ አይነት ነገር ውስጥ ደግሞ እንዲገባ የጋበዘው አንደኛ አቤል አጠገቡ ባለመኖሩ ነው ረጅም ጊዜ አብረው አልነበሩምና አቤል ከጎኑ ቢኖር እንደዚህ አይነት ነገሮች አይፈጠሩም ከዛ ሲቀጥል ደግሞ የሄርሜላም ነገር አስጨንቆት ቢያንስ አብርሃምን የሆነ ነገር አድርጎ ማምጣት ምናምን ሲገባው እሱ ችላ ብሎት እኔ በቃ የሱ ነገር በቅቶኛል ምናምን ብሎ ችላ ብሎት እንደመተው ነገር አድርጎታልና ይሄንን ደግሞ እኔ ደግሞ ለማስተካከል በጣም ብዙ ጊዜ ጥረት አድርጌያለሁ እሷንም ለማባበል ሞክሬያለሁ አገናኝቻቸው ጭራሽ እንዲያወሩ ምናምን አድርጌ ነበር ግን ትንሽ እሱን በተናገራት ነገርና እንግዳ በሆነ ባህሪው ራሷን ስታ ምናምን ታማለችና እሱን ታውቃላችሁ እና ከዛ አንፃር ደግሞ እኔ ለማገናኘት ለማስታረቅ የሆነ ነገር እንዲፈጠር ብቻ ጥረት እያደረኩኝ ባለበት ሰዓት እሱ በቃ ችላ ብሎት ዝም ብሏል ምናምን ሲያገኘው ብቻ ከመናገር ውጪ ምንም ነገር እያደረገ አይደለምና ይሄ ደግሞ ለኔ አስደሳች ነገር አይደለምና አቤል ሲመጣ አሁን ቀጥታ እንዲያደርግልኝ የምፈልገው አብርሃምን አምጥቶት ወይ ደግሞ አብርሃምን በሆነ ሲስተም ወደኛ እንዲመለስ ማድረግ ከቻለ አንደኛ ያንን ነገር እንዲያደርግ ነው ከዛ ሲቀጥል እንኳን መመለስ ባይችል ይሄ ልጅ አብርሃም እስከዛሬ ህይወቱን ሩታ ጋር መቀጠል ፈልጎም ከሆነ ያለውን ነገሮች ምናምን ቢያንስ ከጎኑ ሆኖ ይሄንን ነገሮች አይቶ ለሄርሜላም ተጨንቆላት አንድ ነገር እንዲያደርግ ነው እንጂ እንዲችላ ብሎት አብርሃም 2-3 ቀን ምናምን ጠፋ የሆነ ነገር ሆነ ምናምን ሲባል ዝም ብሎ ነበርና ይሄ ነገር ለምንድን ነው ዝም ያለው የሚለው ነገር ነው እኔ በጣም የደበረኝና ከዛም በኋላ ደግሞ ሄርሜላ ከታመመች በኋላ ምንም አይነት ነገር ሲያደርግ አላየውኝም ምናልባት ሆስፒታል ላይ የተወሰነች ነገሮች ምናምን አድርጓል እንጂ አሁን እኔ እሱን ለመውቀስ ሳይሆን የሆነ ነገር እንዲያስተካክል ነው የፈለኩት በርግጥ አቤል ጥፋተኛ ነው ምናምን እያልኩኝ ሳይሆን ግን ይሄ ልጅ ከጎኑ ቢኖርለት ኖሮ ምንም ነገር ባይሆን ነበረ ወይ ደግሞ የሆነ ነገር ማድረግ ይችል ነበር ግን እሱ እንዳለ ሆኖ አሁን ምንም ማድረግ አይቻልም ግን አቤልንም ማርታንም ጠርቻቸዋለሁ ቅድሚያ ለአቤል ነበር የደወልኩለት ማርታ ማብራኛለች ብሎኝ ምናምን ችግር የለውም አንድ ላይ እንደውም ሁለቱንም እፈልጋቸዋለሁ በያቸው እየመጡ ነውና አቤላ በዚህ አይነት መልኩ አልነበረም እንትን ማለት የነበረበት ማለት ነው ከዛ ሲቀጥል እኔም ጋር እንዴት እንደደበረኝ ያውቃል አብርሃምም እንዴት ምን አይነት ሙድ ውስጥ እንዳለ ምናምን እያወቀ ቢያንስ ለሄርሜላ ሲል የሆነ ነገር ማድረግ ነበረበት ግን እሱ ዝምታ መርጦ እኔ ጓደኛዬ ነበር የፈለገውን ይምረጥ ምርጫዬ ምርጫው ነው ምናምን ነገር ብሎ እንደመሸፋፈን ነገር አድርጎታል ከዚህ በፊት ከማርታ ጋር ስታናገረውና ባለፈውም ደግሞ ማርቲም ከማርቲ ጋርም ደግሞ ባለፈው ቁጭ ብለን ያወራን ቀን የነበረለት አንዳንድ ምላሾችን ሰጥቷት ነበር እሷም ደብሯት ስለነበር እሷን አስተባብለን ለማሳለፍ ሞከረን እንጂ እኔም ብዙ ነገር እሱ ለመናገር ፈልጌ ነበር ማለት ነው እና ማርቲም እየመጡ ነው
እና ቤተሰብ አሁን እኔ የምፈልገው ነገር ምን እንደሆነ ታውቃላችሁ? ከአቤል አንድ ነገር ብቻ ነው። አብርሃም አሁን ያለበት ነገር በጣም የሚያስጠላና የሚደብር ነገር ነው። ኤፍሬም ምን እንዳደረገው አላውቅም። ብቻ ወደኛ እንዲመለስ የሆነ ሲስተም መፍጠር አለብን ማለት ነው። እንዴት ናችሁ? ደህና ነህ? ደህና ነሽ? እንዴት ነሽ? አይደል? ቆያችሁ? በሰላም ነው። ያው የሄርሜላ ነገር አሳስቦኝና ስለ አብርሃም ጉዳይ ላወራህ ነው። በሰዓቱ አብርሃም ጋር መሆን ነበረብህ። እኔ እንደ ቅድሚያ እንደዚህ ፈጠኝ መግባት አልነበረብኝም፣ ግን ለሄርሜላ ስትል ቢያንስ የሆነ ነገር ማድረግ አለብህ። ከቤት ወይ አብርሃም መመለስ አለብህ ወይ ሄደ እሱን ማናገር አለብህ እንጂ እሱ ሩታ ጋር ሄደ እሷን መርጧል ምናምን ብለህ ይሄንን ችላ ብለህ ማለፍ የሌለብህ ነገር ነው። እየሰማኝ ነው አይደል? እየሰማሁ ነው። አሁንም ዝምታን እንትን እንድትል አይደለም። ቢያንስ የዛኔ አብርሃምን ለቀ በሄድክበት ጊዜ ነው እንደዚህ አይነት ነገሮች የተፈጠረው። አብርሃም ባንዴ ሌላ ሰው የሆነው አንተ በሌለበት ጊዜ ነው አይደለ? ወንድሜ ምን ሆኖ ነው ጓደኛዬ ምን ሆኖ ነው ብለህ ይህንን ነገር ማስተካከል ሲገባ ጭራሽ ለማርታ ምን ብለህ ነው የመለስክላት? እኔ ማደርገውን ሞክሬያለሁኝ እስከዛሬ ለሁለቱ ስለፋ ነበር እኔም ታሳዝነኝ ሄርሚ ነች ምናምን እንደዚህ አባብለህ አይደለም ነገሮችን ለማስተካከል ቢያንስ የሆነ ነገር ጥረት ማድረግ ነበረብህ አይደል? ቢያንስ አሁን ላይ ደግሞ ከራሱ ጋር እንዳልሆነ የሆነ ነገር በቃ ጭንቅላቱ ላይ የሆነ እንደተመታ ሲሆን የሆነ ነገር ብቻ እንደሆነ እኮ ራሱ እንደ ሳት አይነት ሰው ነው። ሄርሜላ ደግሞ ያለችበትን ሁኔታ ታውቃለህ። ስለዚህ ለሄርሜላ ማድረግ ይኸውልህ፣ ስለ ሄርሜላ የምትጨነቅ ከሆነ ሄርሜላ የሚያስደስታትና የሚያስፈልጋት ነገር አብርሃምን ነው የምትፈልገው፣ የሚያስደስታትም እሱ ነው። ስለዚህ አብርሃምን የሆነ ነገር አድርገህ ማምጣት ሲገባ አንተ እሱ ምርጫው ከሆነ እኔ ምን አገባኝ፣ ከፈለገውን የፈለገውን ህይወት ይኖር፣ እኔ የምታሳዝነኝ ሄርሚ ነች። አሳዘነች፣ ምንም የሚቀየር ነገር የለውም። እየወቀስከኝ ነው? አዎ እየወቀስኩ ነው። ለምን ትወቅሰኛለህ? ሄርሜላ እንደዚህ ስትሆን ለምን አጠገቧል ነው? ሲጀመር የአብርሃም እንደዚህ ቢሆን እኛ ፈልገን ነው እኔ አጠገቧ ያለው። ስማኝ አንዴ ስማኝ፣ የተሰማህን ተናገርክ አይደል? እኔ ደግሞ ስማኝ፣ ሰምተኛል? ሚኪያስ ፈልገን ነው ይመስላል። ደግሞ የራሴ ህይወት አለኝ፣ አንተም የራሴ ህይወት አለ አይደል? ሄርሜላ ስትታመም አጠገቧ ለምን አልሆንክም ማለት አለብኝ እኔ? አጠገቧ ለምን አልሆንክም ከማለት ስማኝ፣ አንተ እንደዛ እያልከኝ ነው ማለት ተደማመጡ። ምን ሆነ ነው በግድ ከሱ ጋር ሆነ? እኔም እኮ የራሴ ህይወት አለኝ፣ ግን ደግሞ የሚያድረው ምን የሚለው የራሱ ላይፍ አለው አይደል? ሁሌ 24 ሰዓት መቼም ከሱ ጋር ነው። ጓደኛዬ ነው፣ ወንድሜ ነው። ገብቶሃል አይደለ እንዴ አያገባኝም ምናምን የራሱ ጉዳይ ምናምን አላልኩም፣ ግን ደክሞኛል ሰለቸኝ ነው ያልኩት። ምክንያቱም እኔ ሰው ነኝ ይሰለቸኛል። እንደዛ ያልኩት ደግሞ ምክንያት ለምን እንደሆነ ታውቃለህ? ሞኝ ነው እሱ እና ሲባል ይሄዳል፣ በልጁ ያታልሉታል። ብዙ ጊዜ ብለሃል፣ አንተም ብለሃል አይደል እንዴ? የሆነ ነገር ሲፈጠር አንተም እንደዚህ እኔን ወቃሽ ታደርገኛለህ እንዴ? ሲጀመር እህቱም አለች አይደል? ቡዜም አለች አይደል? እሺ እህቱን ውቀሳታ ሄደ። ለምን አጠገቡ አልነበርሽም አብርሃም እንደዚህ ሲሆን በላት። እህቱ የስጋ እህቱ አለች። እንደዚህ በላት ነው ሎክሳት ምችለው ይል አይደለም። እኔ እሺ ከጎኑ አለን ምን ነው ማለት 24 ሰዓት ስማኝ። አንዴ አቤል አይደለም ተደማመጡ። ይኸውልህ ከአብርሃም ጎን አለው የምትለው እኮ አንተን አይደለ? ቡዜ አይደለችም። ቡዜ እህቱ ነች፣ አጠገቡ ነች። ስለ አብርሃም ትጨነቃለች፣ ምንም ነገር ታረግድለታለች። ግን አብረኸው ያለው ደግሞ አንተን አይደለ? አብሬ አድራለሁ ወይ 24 ሰዓት ስለማደሩ አይደለም። ቢያንስ አንድ ቀን ሲጠፋ እኮ የሆነ ነገር እኮ ማሰብ አለበት። አንተ 3-4 ቀንኛ ስንፈልግ የት ሄዳለህ አንተ? የምን መጥፋት ነው የምትለው? እኔ ሲጀመር ማለት ነው እኔ አልነበርኩም እዚህ አገር ቤት ቡታጀራ ሄጄ ነበር ሲስተር ታማ። ሲጀመርም ቢሆን 24 ሰዓት ከሱ ጋር ልሆን አልችልም። ሄርሜላ ሲያማትም ይኸውልህ ሲከፋትም ከጎኑ አልነበርክም ላልከኝ ኃላፊነቱን ነው ለእናንተ ሰጥቼ እኔ ስራ ስለመሆን ነው እንጂ እኔም እኮ ስላለብኝ እኔም እህት አለኝ። ቢያንስ ነገሮችን ለማስተካከል ማሞከር አለብኝ። ወደ ሌላ ነገር አታርገው። ይኸውልህ አሁን እኮ እያልኩ ያለሁት እንድንጨቃጨቅበት አይደለም። ሌላ ነገር አንተ እንድትጨቃጨቅ አንተ በጭቅጭቅ ነው የጀመርከው። ሚኪ ምን ሆናችኋል? እኔ እንደ ወንድም አስቤ እንጂ ግድ ኖሮብኝ አይደለም ከነሱ ጋር መሆኑ ግድ ሆኖብኝ ወንድሜና እህቴ ናቸው ብዬ ስላሰብኩ ነው። ይኸውልህ ቢያንስ ከሩታ ጋር እያየሁ ነው አይደለ? ከሩታ ጋር የሚያደርጉትን ነገር እነ ኤፍሬም የሚያደርጉትን ነገር እያየሁ ቢያንስ ጓደኛ ነው ሳስተለት የሆነ ነገር አርተህ አንድ ነገር ማድረግ ሲገባ ጸጥ ብለህ ለምን ትቀመጣለህ? እግዚአብሔርን ይቆጫል። እንደዚህ አሁን ያወራበት ነገር ይቆጫል አይደለም? አንድ ነገር እሺ ምንም ላታረግ ነው ዝም ብለህ ልታይ ነው የሚፈጠረው ነገር ምንድነው? እሺ እኔ ጎትቼ ላርገው እንዴ? ሄርሜላን ያረገዘች እሺ የራስህን ብቻ ስሜት አታናገር እንዴ? እኔ መቼ አቀረበኝ? እንኳን እኔን ያረገዘችለት ሚስቱ አቅርቧታል እንዴ? ሄርሜላን አቅርቧታል? እንኳን እኔ ሊያቀርበኝ ይችላል። አጠገቤ ዞር በሉልኝ እኮ የራስ የተሰማህን ብቻ ታው ኤፍሬምንም እየቀረበው አይደለም ሩታንም ቀርቧት እኮ አይደለም፣ ግን የሆነ ነገር አስገድደው ይዘውታል። አንተ ደግሞ ይሄንን ከተረዳ ደግሞ የሆነ ነገር መፍጠር ነው እንጂ ያለበት ዝም ብለህ አልቻልኩም። ኤፍሬም ነው ያቃታ አልቻልኩም። ምንድነው የከበደ? ይኸውልህ ኤፍሬም ወንድሙ ነው
ወንድሙ ጋር ደግሞ ወንድሙ አንተ እኮ ማለት በአንተ መንገድ እኮ ትክክል ነህ አይደለ? እየሆነ ያለው ነገር ታውቃለህ። እኔም አቤል ያን አይነት መልስ ሲሰጠኝ እኔም ደስተኛ አይደለሁም። ግን ደግሞ አንተም እሱን መረዳት አለብን። በምን አይ እሺ አሁን ላይ ማሰብ ያለብን አንድና አንድ ሄርሜላ ብቻ ናት አይደል? እኔ በቃ ከዚህ በላይ ሄርሜላ እንድትከፋም ወይም ደግሞ እንድታዘን እንድትጎዳ አልፈልግም። አንድና አንድ ማሰብ ያለብን ስለ ሄርሜላ ከሆነ የእናንተ መጨቃጨቅ የእናንተ እንደዚህ መጣላት እስከዚህ ደረጃ መድረስ ምንድነው ትርጉሙ? ለሄርሜላ የሚመልስላት ወይ እኮ ይልሽ እየተጣላን እኮ አይደለም፣ ግን ቢያንስ ስለ ሄርሜላ እየተጨነቀን እኮ ነው። እኔ እኮ ስለ አብርሃም ብቻ የሚል ግዴታ እኮ አይደለም እያወራሁባችሁ ያለሁት። ግን ሄርሜላ እዚህ ጋር ጤናዋ እንዲመለስ አብርሃም ያስፈልጋታል ነው አይደለ? እሱ ልክ ነህ እኮ። ስለዚህ አብርሃምን ደግሞ እንደዚህ አይነት ነገር ውስጥ ሆኖ እኛ ደግሞ አብርሃም ከዚህ በኋላ የኛ ህይወት ላይ ባይገባም ባይመጣም እንኳን በእንደዚህ አይነት መልኩ አይደለም ከኛ ጋር መለያየት ያለበት። ገባሽ አይደል? እዛ ጋር እየሆነ ያለው ኤፍሬም እያደረጉት ያሉት ነገር ምንም ያስደስት ነገር አይደለም። ልጁን እኮ እንደ በግ እየነዱት ነው። ስለዚህ እኔ ደግሞ አቤል ይሄንን የሆነ ነገር አድርጎ አብርሃምን ካለበት ነገር ማውጣት ሲገባው ዝም ብለህ አንተ አስወጣው። በቃ እኔ አልቻልኩም እያልኩ ነው። ከበደኝ። አንተ አስወጣው። እኔ አልቻልኩም። እኔ እኮ አላስወጣውም አላልኩም፣ ግን አንተ እኮ ልታግዘኝ ይገባል። በቃ ያው አልቻልኩም። እኔ ደጋግሜ ነገርኩ። አንተ እንደዚህ ምትለኝ ከሆነ ጓደኛው እኔን እንኳን እንደዚህ ምትናገር ወንድሜ ነው። ካልቻልኩ ደግሞ እህቱ ያልቻለችው እኔ ያልቻልኩት ነገር ስለዚህ አሳልፈ እየሰጣቸው ነው። ወንድሞቹ በገዛ ወንድሞቹ እንዲገደል እየፈቀድክለት ነው ማለት ነው። ይኸውልህ ሰምተኛል አይደል? አንተ የምታስበው ሌላ አስተሳሰብ ነው አስበህም የመጣው። እሺ አንተ ትክክለኛ ይኸውልህ ማድረግ ያለብህ እኔ ትክክል አይደለሁም። እሺ ቆይ አንተ አሁን ይኸውልህ እኔ ለመስማት ሞክሩ። ቢያንስ ተደማመጡና ያለውን ነገር መፍታት ካለባችሁ ያለውን ነገር ፍቱ። ግን አቤል አንተም በእንደዚህ አይነት መንገድ አይደለም ለሚኪያስ መልስ መስጠት ያለብህ። አይ በቃ እሱ ትክክል ነው። እኔ ህይወቱ በእንደዚህ አይነት መልኩ እንዲቀጥል ነው የምትፈልገው አንተ? አልፈልግ እንደማልፈልገውም አይምሩህም ያውቃል ሲጀመር ማለት ነው። በቃ ፍላጎትና ተግባር ይለያያል። እኔ ደግሞ የሆነ ነገር አድርገህ መልሰው አልናገር እንደዚህ ለወንድም የተደረገ ለእህት የተደረገ ነገር አይነገርም። ግን ደግሞ ከማንም ከአንተም በላይ ከማናቸውም በላይ ከእህቶቹም ከአብርሽም ከወንድሞቹም ከእህቶቹም በላይ እኔ ነበርኩ አጠገቡ የነበርኩት ብዙ ነገር ሲፈጠር ማለት ነው። አሁን የሆነ ነገር በተፈጠረ ቁጥር ወይ ደግሞ እኔ የፈጠርኩት እንዳይመስልህ የፈጠርኩት አስመስለህ ያው ሁለታም በሁለታ ተከፍለዋል። አቤል አሁን እኔ እንዲያርግለት ነበር እንዲሆኝለት ነበር ሳይሆን አንተ እያስረዳኸው ነው። አንተ የምትረዳ ሰው አይደለም። ምክንያቱም እኛ ስንሰቃይ አንተ አሁን ነው የምትመጣው። ገብቶሃል? ሄርሜላ ስትሰቃይ እኔ ነበር አጠገቧ መሆኑ። አብርሃም የሆነ ነገር ሲሆን እኔ ነበር አጠገባቸው መሆኑ። አንተ ስራ ነው ሸሽቼ አይደለም። በቃ ነገሮች ከበደኝ እያልኩ ነው። አብርሃም አታድርግ እንደዚህ አትሁን። እኛ ያለን አይደል እንዴት ይከብዳል አቤል። ማድረግ የምትፈልገው አሁን ነው አንተ እየመጣ ያለው። እኔ ብቻዬን ነኝ ይኸውልህ ብዙ ነገር እያሳለፍኩ ያለው። ጭራሽም ከቤተሰብ ጋር እህቴ ታማ ሄዳለች ለሁለት ቀን። ስማኝ እኔ ስለተሰማኝ ነው እንደዚህ እያወራሁ ያለው። 2 ቀን 3 ቀን እህቴ ታማ አገር ቤት ሄድ አንተ አጠገባቸው አልነበርኩም። ጭራሽ እኔ የራሴም ህይወት አበላሽቼ ሌላ ሰው ህይወት ማበላሽታ እኮ ይኸውልህ ያልነበርኩት እኮ አንተ እኮ አለህ እየነገርኩህ መሄድን እኮ አልነገርከኝም አይደል? ያንተ አለመኖርን እኮ እና አሚሩ ሲነግሩኝ እኮ ነው እኔ ቀጥታ እኮ ባንዴ ተንደርድሬ የመጣሁት እኮ። አንተ አልነበርክም ቢያንስ ይኸውልህ ስትመጣ አንተም እንደኔ ደንግጠህ እንግዳ ነገር ሆኖብህ የሆነ ነገር ለማስተካከል መሞከር አለብህ ነው። አሁን ወንድምህን ጓደኛህንም የኛም ጓደኛ ነው የሆነ ነገር አድርገን ካለበት ነገር ማውጣትና እንዲመለስ ማለት ነው። እንዲህ ብለህ ማውራት ትተህ አንተ እንደዚህ ውለታ በውለታ ማለቱ ተገቢ ነው? አንተ ራሱ እንዴት ማለት ይሄ ውለታ እንደዚህ ስላወራ እንደዚህ ምናምን ከአብርሃም ርቀ ማለቱ ተገቢ ነው? አንተ ራሱ ምን አይነት ወሬ ነው እያወራህ? አልገባኝም። አልቻልኩም። በቃ እሺ አንተ ነገሮችን ለማስተካከል ሞክር። እኔ አልቻልኩም፣ ደከመኝ። እንገር እኔ ለወንድሜም ለሄርሜላም ለሁለቱም አላስብም። አንተ ታስባለህ። አጠገባቸው ስለሌለው እህቴ ታማ ለ2 ቀን ለ3 ቀን ቆይ ማርቴ ላስረዳው ነኝ። ገብቶሻል? እኔ አልቻልኩም። በቃ አንተ የምታደርገው ነገር አስተካክል። በቃ እስኪ በቃ እኔ አልቻልኩም። ምክንያቱም ለነሱ ማስብ ሰው አይደለም፣ ለነሱ ወንድም አይደለም። በቃ እስኪ አንተ አድርግና አሳየኝ። ከአብርሃምም ከሄርሜላም ሆነ አስተካክል አሳየኝ። በቃ እኔ ስለደከመኝ ጓደኝነት ምን እንደሆነ ይገባል አይደለ? በቃ እኔ አልቻልኩም። ልትኖር ነው እንጂ የሚገባው በእንደዛ አይነት ጊዜ እንዴት በቃ እሺ ነገርኩህ። ሻሽቼ አይደለም ግን ስላልቻልኩ አቤል ከአንድ ብርቱ ሁለት መድኃኒት ይላል። ሁለታችሁ አንድ ላይ ሆናችሁ እንጂ የሆነ ነገር መለወጥ ያለብን አንዳችሁ ለአንዳችሁ እኮ አግዘኝ እኮ ነው እያልኩት ያለሁት። አግዘኝ አይደለም እያልኩ አንተ አጠገባቸው ስላልክ ምናምን እያልከኝ አግዘኝ ነው ያልከኝ። ስማኝ አግዘኝ ነው ያልከኝ እያልኩ እኮ ነው እንኳን እየነገርኩህ አልተግባባንም። ከመጀመሪያው ጀምሮ አንተ እንደዚህ እንትን ትላለህ እንዴ? እኔ እየወቀስኩህ አይደለም። የት ነበርክ ትለኛለህ? አንተ ብትኖር የሁሉ ነገር አይፈጠርም። እኔም የራሴ እህቴ ታማ ነው የሄደችው እያልኩ እኮ ነው። እሱ መች ነገርከኝ? ስትሄድ እንኳን እኮ አልነገርከኝማ። ቢያንስ ይሄ ነገር ሲፈጠር ታውቃለህ አታውቅም? ግዴታ 24 ሰዓት በህይወት አብርሃም እንደዚህ መሆኑን ታውቅ ነበር ስትሄድ?
ግዴታ በ24 ሰዓት የሚፈጠረው በኔ ህይወት እንዳለ ለአንተ መናገር እንደዚህ መሆኑን ካወቅኩ ቢያንስ ለኔ ነግረኝ እንደዚህ ወይ ከጎናቸው ሆኖ እኮ ልትለኝ እኮ ይገባል። እዚህ ጋር አለውልሽ የምንባባለው እኮ እኛ አራታችን አምስታችን ብቻ ነን። ስማኝ እሺ፣ ሲፈጠር እኔ ስላልነበርኩ ነው እየነገርኩ ያለሁት። ገብቶሃል? እህቴ ታማ ስለይኩ ነው ይሄ ሁሉ ነገር የተፈጠረው። ከዛ በኋላ ስመለስ አንተ እንደዚህ አልክ። አሁን ደግሞ ከእህቴ ለምን አጠገብ አልሆንክም? ከአብርሽ እንደዚህ ሲፈጠር አጠገብ አልሆንክም? 24 ሰዓት እኮ ሁሉም ከአብርሃም ጋር ወይ ደግሞ ከእህት ጋር ተሰልፍም የትኛውም ነገር ገብቶሃል። አንተ ግን እያልክ ያለኸው ግዴታ ከአብርሃም ጋር ለምን አልሆንኩም፣ ይሄን ነገር ለምን ተፈጠረበት እያልከኝ ነው። ለምን እኔ ለምን ዝም ትላለህ? ለኤፍሬም ለምን አሳልፈን? እሺ እኔም እኮ ነው ይኸውልህ አቤል እኔ በአብርሃም ጨክኜ አይደለም በአብርሃም ምን ነገር ያለበት ሁኔታ ደግሞ ያሳሳል ጨክኜ አይደለም። ለሄርሜላ ማዘን አለብህ እኮ አቤል። እሺ እኔ አሁን ምን አድርግ ነው የሆነ ነገር አድርገን ይኸውልህ አብርሃም ከነሱ እጅ ማስወጣት አለብን። ወደ ሄርሜላ እንዲመጣ ማድረግ ያለብህ ከአብርሃም ጋር። እኔም እኮ እሱ ነው እያልኩ ያለሁት። አልተግባባንም በቃ። እሺም እኮ ያበሳጨው ማለት ነው አቤል። አንተም ተረዳው። ሁለታችሁ መረዳዳት፣ መተጋገዝና እሷን ማዳን አብርሃምን ማዳን ነው አይደል እዚህ ጋር ያለብን። ሁላችንም እኮ በዚህ ሰዓት ተጨንቀናል፣ ተከፍተናል። ግን ከኛ በስተቀር አሁን ሄርሜላ አብርሃም ከጎኑ አይደለም። ማን ነው ከኛ ጋር ያላት? እኔ ብቻ ምንም ነገር ማድረግ እንደማልችል ደካማ እንደሆንኩ ታውቃላችሁ አይደል? ግን ሁለታችሁ እንደዚህ ከሆናችሁ ማን ነው እኔን አግዞኝ አብርሃምን ወደ ጤንነቱ መልሰን ከሄርሜላ ጋር ማድረግ የምንችለው በምን አይነት መንገድ ነው? ምን ሆናችኋል እናንተ? አለ አቤልም ሚኪያስ ያተናደደበት ምክንያት አለ። አቤል አንተም ተረዳው። በሁለታችሁ መንገድ ሁለታችሁም ልክ የሆናችሁበት መንገድ አለ። አቤል እርግጥ ነው ትክክል ነህ። ደክሞክ ሊሆናል፣ ሰልችቶክ ሊሆናል፣ ግን በእንደዚህ አይነት መንገድ አይደለም። ዛሬን አሳልፈን ነው ነገ ይሄ ልጅ በጤናው እንደዚህ ቢሆን እሺ ችግር የለውም፣ ቢሰለችም ቢደክምም ችግር የለውም። አቤል ግን በእንደዚህ አይነት ሳለ ሁላችንም እንዴትም ብለን በርትተን ነው አብርሃምን ወደ ጤንነቱ መልሰን አብሮ እንዲሆኑ ማድረግ ያለብን። ሳሚ ማርቲ ሁሉም እኮ እንትን እያለኝ ነው፣ እኔን እየወቀሰኝ ነው አይደል? ከአብርሃም ጋር አጠገብላ ሸሸው እንደዚህ ሲሆን በቃ እስኪ መተው ማንኛውም ሰው መታችሁ እርዱት፣ እስኪ አጠገብ ሁኑ። እኔ የማሳልፈው ነገር ማንንም ሊረዳ እኮ አልቻለም። ከአብርሃም አጠገብ ሆኜ ወይ ደግሞ ቪዲዮ ላይ እንደዚህ ይዤ ሁሉም ነገር ለእናንተ ማሳየት አይጠበቅብኝም። ምድረ ቁጭ ብለህ ለምታወራው ሁላ እኔም አወራህም ምንም አልክ ምንም አይመስለኝም፣ ምንም አይፈጠርብኝም። ምክንያቱም እኔ ነኝ የማውቀው ከአብርሃም ጋርም ሆኜ ከሄርሜላም ሆኜ የማሳልፈው ነገር። ማንም ሰው አጠገቡ መጥቶ ያላረገው ነገር እኔ ነኝ የማደርገው፣ የትኛውም ነገር ማለት ነው። ምንም ለማልጠቀመው ጓደኛዬ ነው እህቴ ነች ብዬ ለማሳልፈው ነገር እኔ ነኝ እንትን የማውቀው። ገብቷል? ከነሱ ጋር ባልሆንም ብሆንም ምንም የምጠቀመው የምጎዳም ነገር የለም። ግን ደግሞ ጓደኞቼ ናቸው እህትና ወንድሞቼ ናቸው ብዬ ነው የማስበው። ሩታና ኤፍሬም እንደዚህ ሲያደርጉ ባይ እኔ ዝም እላለሁ? ምን የሆነ ነገር እኮ እንዳደረጉት እኮ ግልጽ ነው። ዝም እላለሁ እያየሁ ዝም እላለሁ እኮ። ዝም እያልክ እኮ ነው አይደለም? እያየሁ የሆነ ነገር ሲያደርጉ ከበደኝ እኮ አልከኝ። ሚኪያስ ተረዳኝ። ከመጀመሪያው ቢያንስ አንተ እሺ እሱን ተወና ለሄርሜላ ስትል ይሄንን ቢያንስ የሆነ ነገር አታደርግም? እኔ ከመጀመሪያው ጀምሮ እያስረዳሁ ነው ሚኪያስ። እሺ ምንድን ነው ንገረኝ። እኔ የሆነ ነገር ሲያደርጉበት ወይ ደግሞ እንደዚህ እንዲፈስ ሲያደርጉ እያደረጉ ባይ ዝም እላለሁ ወይ ንገረኝ። አይደለም ይኸውልህ አንድ ሰው ከመወጋቱ በፊትና ከተወጋ በኋላ እንደማለት እኮ ነው። እሺ እኔ 24 ሰዓት ከአብርሃም ጋር ሁን እያልከኝ ሁን እንደዚህ አይፈጠርም። አይደለም ይኸውልህ እኔ በሌላ ሰዓት ብትኖር ይኸውልህ የምትሄድበትን ቦታ ልታውቅ ትችላለህ። ሰው ነኝ እኔ። እንዴት የሆነ ነገር ይፈጠርበታል ብዬ ከሱ ጋር ከተላለሁ። ቢያንስ ጓደኛው የሆነ ነገር ሲለወጥ እኮ ታያለህ። ይከስ በቃ እንደዚህ አንተ የምታወራው ሌላ ነገር ነው፣ እኔ ማወራው ሌላ ነገር ነው። ካልሆነ ተረጋግታችሁ ሌላ ቀን ታወራላችሁ። አቤል በእንደዚህ ምን እያለኝ እንደሆነ ተከራከሩን ትታችሁ እኮ ይኸውልህ አብርሃም ካለበት ነገር አውጥተን ወደ ራሳችን እንመልሰው ነው ያለበት ነገር። ምንም አይነት ስማኝ፣ እኔ እኮ ስማኝ፣ ይኸውልህ ማርቲ ሰምተሽኛል። እኔ ይሄን ኤፍሬምና ሩታ አብርሃም ላይ እንደዚህ ሲያደርጉ ባይ እኔ ዝም አልልም። ወይ ደግሞ እኔ ይሄንን አብርሃም የሆነ ነገር ላይ ሲያደርጉበት እኔ አልነበርኩም፣ ወይ ደግሞ ከሱ ጋር አላድረም፣ ከሱ ጋር አልውልም፣ ወይ ደግሞ በቃ ማንውልበት ሰዓት አለ። እነሱም ተጠቀሙ ልጅ ወይ ደግሞ ልጅ አለ ብለው ጠሩት፣ ተጠቀሙበት። ከዛ ደግሞ ይሄን ከተፈጠረ ግዴታ እኔ መኖር አለብኝ የትኛውም ሰዓት ላይ። ሰው ነኝ እኮ እኔም የራሴ ህይወት አለኝ። እህቴ ታማ ነው ደግሞ ያልነበርኩት። ሚካስ ደግሞ አሁን መጣ። እሺ ሄርሜላ ስትታመም አንተ የት ነበርክ? አብርሃምስ አታውቀውም? ይሄ ነገር ሲፈጠርበት አንተ ለምን አልነበርክ? እንድናወራ እኮ አልፈቀድክልኝም ማለት እኔ ሚካስ ምንድነው ትርጉም ያለው ነገር እያደረጋችሁ ያላችሁት?
እሺ ለምን አይነት ትርጉም ነው አሁን? እኔ እኮ አሁን እኮ አቤል እኮ ነው አላቁም ያለኝ እንጂ እኮ እኔ እኮ ሐሳቤ እኮ ታረጋግኛል አይደለ? ይሄ ነገር ሲፈጠር አላቀም ወደኛ እንመልሰው ነው እሱ ነገር እኮ አለፍንበት አይደል እንዴ? በቃ ተግባባን። እንደዚህ ቀጥታ አትናገርም እንዴ? አንተ እኮ ቀጥታ የተናገርከው መች ነገርከኝ? እኔ አሁን ይሁሉ ነገር እንደተፈጠረ እኮ አልነገርከኝም ነበር። ቢሆንም እህቶቼን ጋር ባልሄድ ከአብርሃም ጋር 24 ሰዓት አሉልም የራሱ ህይወት አለው እኮ አቤል እንደሄደ አቅ ነበራ ግን ከኔ ጋር ያለ ማውራታችን ነው ዛሬ ላይ እንድንጨቃጨቅ ያደረገን። ግን አሁን ላይ በቃ የሚያስፈልገን ቀጥታ ስለ ሄርሜላ ነው አይደል? አብርሃም ደህና ይሁን። አብርሃም ደህና ከሆነ ደግሞ ሄርሜላ ደህና የማትሆንበት መንገድ ምንም የለም ማለት ነው። ስለዚህ ማርቲ ንገሪው የትኛውም ነገር ይኸውልህ እኔ አይደለም ማድረግ የምችለው እኔም እንደሰው አስበኝና ማለት ነው። እኔ ሁሉም ቦታ ልደርስ አልችልም። ሰው ነኝ። ገብቶሃል? ይደክመኛል፣ ይሰለቸኛል፣ ብዙ ነገር አስባለሁ። ገብቶሃል አይደል? ቢያንስ የሆነ ነገር እናደርግ እኔ ፍሬምንም እናስይዛቸው ከሆነ ወይ በፖሊስም ቢሆን አስይዘን ወይ ደግሞ የሆነ ነገር እንኳን እንዲመረመርበት ልጁን እናድርግ። ቢያንስ ሆስፒታል ሄዶ እንዲመረመር እንኳን እናድርግ። ስለዚህ የሆነ ነገር ይሄንን ገና ቁጭ ብለን እናወራበታለን። እሺ ለማንኛውም እኔ ልረጋጋ። የትኛውም ነገር ለማርቲ ነገር አጥና ነው። ቆይ ተረጋጋ አንተ። በእንደዚህ አይደለም ታገኛለሽ። ምንም አልተግባባንም። ለምን እንደሚበሰጫጭ አልገባኝም። እንኪያስ አይ አቤልንም መረዳት ያለብን መንገዶች ብዙ አሉ። እኔ እኮ አሁን እኮ ያልኩት ያለሁት ይኸውልሽ እየተፈጠረ ያለውን ነገር አብርሃምን ወይ የሆነ ነገር አድርገን ወደኛ እንዲመለስ እናድርግ እንጂ እኮ መጀመሪያ እኮ የተናገርኩት እኮ በማላውቀው ነገር ነው እኔም የጠየቅኩት። እሱን ለመመለስ እየቸኮለ እየተናገረኝ ነው እንጂ እኔ ምንም እኮ ክፉ ነገር እኮ አልተናገርኩም እኮ። ሚኪ እንደ አንድ ሰው ልጅ ስናስብ በእርግጥ እኔም ደብሮኛል አቤል በሰጠኝ መልስ። ግን ደግሞ ቁጭ ብዬ ሳስብበት ልክ እንደሆነ አውቃለሁ። ማለት አልነበረም እዚህ ቤተሰብ ታሞበት እህቱ ታማ ቡታጀራ ነበር ያለውና ሲመጣ ግን ይሄ ነገር ነው የተቀበለው። ሲመጣ እንኳን እኔ ነኝ ያገኘሁትና እኔም በማይሆን ጥያቄ ነው ወደሱ የመጣሁት። ግን እኔም አንተም ስንደረብበት ነው። ተረጋጉና አዎ አንተ ተረጋግተሽ ነው።